አንድ የዝሙት መንፈስ ችግር ያለበት ሰው የዝሙት መንፈስ እንዳለበት አያውቅም፣ ግን ዘማዊ ነኝ ብሎ ነው የሚያስበው። ከዛም አልፎ ተርፎ ደግሞ ያያቸው ሴቶች ጠብ ነው የሚሉት። ምንም አይነት ሴት ትሆን፣ ባለ ትዳርም ትሆን፣ በዚህ ታሪክ ላይ እንዳለችው አይነት ሴት ማለት ነው። ምንም አይነት ሴት ብትሆን፣ አሮጊትም ትሆን፣ ወጣት ህፃንም ትሆን፣ ካያትና እጁን ጣል ካረገባት ወይም ባይኑ በጥርሱ ባፉ በሁሉ ነገሩ ፈገግ ብሎ ካጫወታት ቀጥታ የሚፈልገው ነገር ነው የምታስረክበው። እሱ የሚፈልገው ነገር ገንዘብም ይሁን መዳራትም ይሁን ሩካቤ ዝሙትም ይሁን አብሮ መዝናናትም ምንም ይሁን ከዛ ፊት ከነሳት ደግሞ ትርቃለች። ይሄ ማለት በቃ አልፈልግም ካለ አልፈልግም ነው፣ ሙጭጭ አይሉበትም። በዚህ አይነት ማንነቱ በተወሰነ መልኩ የሆነ አመታት ላይ ለ9 ለ8 አመታት ያክል ደስተኛ ቢሆንም እድሜው 24 አመት ከሆነበት እድሜ ጀምሮ ነው እንግዲህ እስከ 33 እስከ 34 አመት ድረስ እንደዚህ አይነት ነገር ይሰራል። ሞስ ፕሮባብሊ 10 አመት በሉት በቃ ይሄንን ኃጢአት እያደረገ እየሰራ በዚህ ኃጢአት ውስጥ እየተጨማለቀ ለራሱ እንቆቅልሽ ሆኖበት ትንግርት ሆኖበት ነው ሲኖር የነበረውና ኮንዶሚኒየም ተከራይ ነው እሱ የሚኖርበት ኮንዶሚኒየም። መኝታ ቤቱ በጀርባ በኩል በመስኮቱ በኩል ሌላኛው ብሎክ ደግሞ ፊት ለፊት የብሎኩ ፊት ለፊት ነው። በበራቸው አጠገብ ያለው መስኮት ደግሞ ከበሩ ከኮንዶሚኒየሙ እንዲህ ኮሪደር አለ አይደል? ከኮንዶሚኒየሙ በኮሪደር በኩል ያለው መስኮት እና በር ጎን ለጎን ፊት ለፊት ትይዩ ስስ መጋረጃ አለ። ወደ ውጪ ያሳያል። ከውጪ ያለ ሰው ከርቀት ያያል። በተለይ ቤት ውስጥ መብራት ከበራ ይታያል። እና በጣም የሚገርመው ነገር ይሄ ሰው የሰው ሚስት እያየ ነው ከርቀት። ታሪካችን የምንጀምረው ከዚህ ነው። ካለፈ ከማንነቱ ከታሪኩ ከባክግራውንዱ ከእናት ከአባቱ አንጀምርም። ከዚህ ታሪክ ነው የምንጀምረው። ዋናው ውጥንቅጥና ትርምስ የሚጀምረው በዚህ ቤት ውስጥ ስለሆነ ማለት ነው። እሱ ያለበት ብሎክ በር ሳይሆን መስኮት በጀርባ በኩል ያለ በቤቱ ጀርባ በኩል ያለ መስኮት ነው። በሱ ፊት ለፊት ትይዩ ደግሞ የዛኛው ብሎክ ደግሞ የቤቱ በርና መስኮት ነው ያለው እንዳትረሱ። እና ይችን ባለትዳር ያያታል። ወጣት ናት። ካገባች ገና 3 አመቷ 2 አመቷ ነው። ገና ስላችሁ ምን ለማለት ፈልጌ ነው፣ አዲስ ትዳር ነው። ከተጋቡ በኋላ ውጭ ሀገር ሄደባት። ውጭ ሀገር ሄዶ ከውጭ ሲመጣ ቤት ተከራይቶላት ነው እንደገና ከዚህ ሰው ጋር 1 አመት መኖር የጀመሩት። 1 አመታቸው ነው ገና። እንግዲህ ያ ማለት 2 አመት ሙሉ ሌላ ቦታ ላይ ነበረች ወይ ቤተሰቧ ጋር ነበረች ማለት ነው። ከዛ አሁን መኖር ከጀመሩ 1 አመታቸው ነው። አዲስ አበባ መጥቶ የሚገርም በጣም ሂውጅ የሆነ ሌክዠሪ የሆነ ቦታ ላይ ባር ኤንድ ሬስቶራንት ከፍቷል። እንደ ጁስ ቤትም ነገር ነው። ብቻ ሁሉም የተደባለቀበት ነው። አንድ ግቢ ሆኖ በፊት በኋላ በጀርባ ምናምን ሁሉም ነገር ከፍቷል። ለምሳሌ መጠጥ እየጠጣ ራቱን መብላት የሚፈልግ ሰው ካለ ከጀርባ ሄዶ ራት ይበላል። ጁስ የሚፈልግ ካለ ጁስ ደግሞ ቀን ጁስ ይሸጥበታል ምናምን። እንደዚህ ነገር ነው ቤቱ። ይሄንን ከፍቶ ባለቤቷ የሚተዳደር ሰው ነው። አብራው እንዳትውል ቆንጆ ስለሆነች እንድትነካበት አይፈልግም። ማንም እንዲያገኝበት አይፈልግም። ኢቭን እሱ 2 አመት ከአገሩ ካለበት የውጭ ሀገር ኢትዮጵያ እስኪመጣ ድረስ ደብቋት የቆያት ልጅ ነው የምትመስለው። አሁን ካለው ጸባዩ አንፃር ስታዩት ከባልየው ቅናት አይመስለኝም። ምናልባት ይመስለኛል ብዬ የማስበው ከልጅቷ ማንነት ነው። ልጅቷ መጥፎ ልጅ ባትሆንም ግን ደግሞ ጥሩ ልጅ አይደለችም። አማርኛው ትንሽ ግራ ያጋባል። በቃ ከሁሉም ሰዎች ጋራ መጫወት መግባባት ትፈልጋለች። ትጫወታለች ብቻ አይደለም ትፈልጋለች። እና ይሄንን ነው ታይ አንዴ ጥርስሽን ፈልቀቅ ስታረጊ ስትጫወቺ ምን ስትይ ስታሽካኪ ምስቲ ይወዱሽና ለኔም ጠንቅ ነው የሚሆነው። ዞር በል ከሚስቴ ራቅ። እሷን መጀመሪያ ማስተካከል ሲገባው እሱ ደግሞ ከሰዎች ጋር መጣላት አይፈልግም። ጥፋተኛ እሷ ሆና ትገኛለች። ግን መጥፎ ይሄ ለዝሙት ምናምን አይደለም። እንደ ማንኛውም ሰው መሳሳብ ትፈልጋለች። ግን በውበቷ ምክንያት የውበት እስረኛ ሆናለች። የውበት እስረኛ ማለት ቆንጆ በመሆኗ ምክንያት ማንም እንዳይነካት የታሰረች ያገባት ሰው የሚፈልጋት። ግን ይሄ ነገር ትክክል ነው ቤተሰቦች?
ሰው አንዳንድ ጊዜ እኮ ፈሱንም አያምነው ማንነቱንም አያምነውም እኮ የፈሲታ ተቆጥታ ነው ራሱ ቀርቧት እንደገናም ደግሞ ለምን ትቀርቢያለሽ ይላልና ይችላል። ግን ወንድ ልጅ እንደዛ ማድረግ መብት ሳለው ቆንጆ ስለሆነች ማንም ሰው እንዲነካበት ስለማይፈልግ እንደ ዕቃ ቤት ውስጥ ማስቀመጥ ይችላል አንዲትን ሴት። እንዲያውም ኮንፊደንስ እንዲኖራትና እሱን እንድትወደው አድርጎ በጣም ጥሩ ፍቅር ጥሩ ስብዕና እየሰጣት በራሷ ተማምና ትዳሯንና ባሏን እንድታከብር የትም ቦታ ብትሄድ ምንም ነገር አታደርገኝም በእኔ ላይ ምንም አታደርግም ብሎ ነው ማመን ያለበት። ቤት በማስቀመጥ ማንም አያገኛትም ብሎ የሚያስብ ከሆነ ይሄ ገጠመኝ አስተማሪ ነው። አያችሁ፣ ይሄ ገጠመኝ አስተማሪ ነው። ስለዚህ ሴት ልጅ በአስተሳሰብ በነገራችን ላይ በተወሰነ መልኩ በዘዴ ማለት ነው፣ በሌላ ባስተሳሰብ በዘዴ ወንድ ልጅ ትበልጠዋለች እኮ ታውቃላችሁ አይደል? በመንፈስ ከተያዘች ትንሽ ታስቸግራለች እንጂ ከባድ ነው። እና ይሄን ገጠመኝ ሳቀርብ ኮንዶሚኒየም ውስጥ የምትኖሩ ሰዎች የበለጠ በጣም እንድታስቡበት እፈልጋለሁ። በተለይ ባሎች አይደለም ሚስቶች፣ ሴቶች አስተውሉ። ባሌ እዚህ ቤት አስቀምጦኛል፣ የቤት እመቤት ነኝ፣ ተደብቄያለሁ ብላችሁ ግን ቤት ውስጥ መንፈሳዊ ሕይወት ከሌላችሁ አለቀላችሁ። እናንተ ምንም ባልጠበቅ